የሰዓቱን ሰበር ዜና እየቀረበ ያለው ቻናሉን ፎሎ በማድረግ ዜናውን አብረን እንከታተል። ሰበር ዜና። ከፕሪቶሪያው ስምምነት በኋላ ህዝባዊ ወያኔ ሓርነት ትግራይ ህወሓት የፈጸማቸው ድርጊቶች ወደ ጦርነት ለመግባት ከበቂ በላይ ምክንያቶች እንደሆኑ የኢትዮጵያ ጦር ኃይሎች ክቡር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ክቡር ኤታማዦር ሹሙ ከ5 ዓመት በፊት በትግራይ ውስጥ በነበረው የሀገሪቱ ጦር ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር ሰኞ ጥቅምት 24 2018 ዓ.ም በተካሄደው መድረክ ላይ ባደረጉት ንግግር በህወሓት ላይ ክሳቸውን ሰንዝረዋል። ህወሓት ከፕሪቶሪያው ስምምነት በኋላ የሰራቸው ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው፣ ከበቂም በላይ ነው ብለዋል ክቡር ፊልድ ማርሻል ብርሃኑ ጁላ። ለዚህም ጸምዶ የተባለውን ቡድን በማቋቋምና ተፈናቃዮች ወደ ቀያቸው እንዳይመለሱ አለመፍቀድን፣ ሰራዊት ማሰልጠንን እንዲሁም በአማራ ክልል ለሚንቀሳቀሰው ታጣቂ ቡድን ድጋፍ ማድረግን በምሳሌነት ዘርዝረዋል። ከሻቢያ ጋር ጸምዶ ብሎ ድንበር ሰብሮ መሄድ፣ እኔን ተሸክሞ ካልገባ ተፈናቃይ አላውቅም ማለት፣ ኃይል ማሰልጠን፣ ትጥቃቸውን ፈቶ ወደ ህብረተሰቡ እንዲቀላቀሉ የተደረጉ የትግራይ ተዋጊዎችን መመለስ፣ ለፈኖ እቅድና ጥይት ሰጥቶ ኢትዮጵያን እንዲበጠብጡ አማራ ክልል እንዲበጠብጡ መላክ ጸረ ህገ መንግስትና ጸረ ፕሪቶሪያም ነው ብለዋል። ህወሓት ጉዳት እያደረሰ ቢሆንም ጦርነት ቢመጣ የበለጠ ጉዳት ይመጣል፣ በጊዜ ሂደት ቀልብ የሚገዛ ሰው ይፈጠራል በሚል መንግስት ዝምታን መምረጡን አስረድተዋል።